ሞኔታይዝ አይደለም ነው የሚልሽ ሞኔታይዝ እንዲሆን ዘፈኑን ከማላ ውጪ ነው የሚለው ከታድርጊ ወይ ሳይለንት አድርጊው ነው የሚለኝ እኮ ሳይለንት የሚለውን ታድርጊያለሽ ሌላ ነገር እኮ አይደለም ጂጂ ምን አለች ገና ኮፒ ትሆኛለሽ አለች ከሆዷ አውጥታ አይ ቲንክ ከዚህ በኋላ ወይ ዘፈን ትከፍታለች እየሰማዋት መስሏት ከዶክተርም ከነርስ አንድ ሆኗል እኮ ዘንድሮ ድንጋጤ እስካሁን ድረስ አለቀቀውም ጎበዝ ነው ለማንኛውም ወንዶች ቋንቋ ተማሩ ኦኬ ለመረዳት ሞክሩ ጂጂ አንድ ገለንገርሽ እኛ ያንተን ኩስ አናሳድግም ወደዚህ እንዳመጣቸው ግዴታ ታሳድጋለህ ያላችሁት እናንተ ናችሁ አለ ጂጂ በቅርብ ጊዜ ስላልሽ ቪዲዮን ይሄ ምናምን አይደለም እንዳልሽ ሁሉ ሰው ስለሚያውቅ ማለት ነው ሪአክሽን ካውን በፊት ብዙ ጊዜ ስላደረኩት ማለት ነው ገብቶሻል ያ አሁን ደግሞ ቋንቋ ተማሩ አለበለዚያ ልጃችሁን ትነጠቃላችሁ ማለት ምን ማለት ነው ሆነም ቀረም ታሳድጋለህ ምናምን ብለሽ እንትን ያልሽውን ቋንቋ ባለማወቅ እንዳው ይወሰዱ ገኛ ትልቁ ነገር እድሜ ልክሽን የናቅሽው ልጅ ሸቃላ መሆንሽን ነው የምንፈልገው አንቺም እንደምትፈልጊው ማለት አንቺ በመታወሪበት መንገድም ካወራው ብዬ በፍርድ ቤት ወሬም ከሄድን ሳምሪ 2 ሳምንት እሱ ልታሰር ራሷን ተናገረችው 2 ሳምንት ሙሉ እሱ ጋር 2 ሳምንት ሙሉ ከዛ በ2 ሳምንተኛው ውድ ለካደሩ በኋላ ቅዳሜ ሰኞ ቀን ሄዶ ትምህርት ቤት ያስረክብና ከዛ በኋላ ለመረከብ ነው እሷ ሄዳ ታወጣለች ማለት ነው ከዛ በኋላ ሌላ 2 ሳምንት ማለት ነው እሷም ደግሞ አንድ ውድ ከ2 ሳምንት በኋላ ሲመጣ ትምህርት ቤት ታስገባለች ሰኞውን እሱ ያወጣል ማለት ነው ይሄ ነበር ስምምነቱ ጠበቃ የሚያዛችሁት ለዚህ ስምምነታችሁ እንዲደነገግላችሁ ነው እንዲጸድቅላችሁ ነው አይደል ሆኗል አልሆነም እና ፋኒ ብቻውን ጠበቃ ሳይዝ ምን ሳይዝ እውነት ስላለው መብቱን ብቻ አላሸነፈበት አሸነፈበት አንቺ ሚዲያ ላይ በመታወሪው ፍርድ ቤት በሆነው ይሄ ነው ይሄ ያጭበረበር ምናምን አይደል ይሄ ነው ፋኒ ጠበቃ ያለያዘው ምንም ጭንቅላት የሚጠይቅና ምንም ነገር አይደለማ ያለን እውነት የሚነገር ነው እንደገና ደግሞ በሌላ ደግሞ ሚዲያ ላይ ባወራችሁት ልምጣልሽ ጂጂ ይውለት አክሊሉ ቴንክ ዩ ልንገርሻ ምንድነው ያልሽው ልጆቹን ሄዳችሁ የጣላችሁ ቀን እዚህ ቤት አትገቡም ብላችሁ ያባረራችሁ ጊዜ እኛ ልጅ አልጣልም ስትሉ ነበር ሰላም ነው አክሊሉ ያ ልጅ አልጣልም ነገ እንኳን ሄደን መውሰድ እንችላለን ይያዝ የሱን ኩስ ማን ይዛል አልሽ አይደል እንደዛ አላችሁ ሳምሬም እንዲህ ብላለች እናንተም እንደዚህ ብላችኋል እንደው ሊጣላችሁብኝ ስላልክ ብቻ እንከስሃለን ብለሻል ሳምሬም ብላለች አይደል ያ ታዲያ ካልጣላችሁ ልጆቹ ለኛ ጸደቁ ማለት ምን ማለት ነው ለኛ ጸደቁ ማለት ምን ማለት ነው ያዝ ፖሊስ እንደውም ለ2 ሳምንት ተዝናኑ ቫኬሽን ወሰዱ ለምን ትደክማላችሁ ያሳድግ ብሎ ነው ያስገደዱት ቃል በቃል አላልሽም ጂጂ አላልኩም በይ ወላ ሳምሪ ወላ አንቺ እኔ ቪዲዮ አመጣላችኋለሁ አላለችም ሩቅ ጊዜ ስላላላችሁ ነው ማልጎረጎር ሌላ ቦታ አለም የኔው ማሴንጀር ላይ አመጣዋለሁ ያ እንደውም 2 ሳምንት ረፍቱ ሰዱ ብለውናል ያዘ ብለው ነው ያስገደዱ ቤት የሰጡ ያዛቸው ብሎ አስገደው ነው አንተ ስራ ከሌለ ትምርት ከሌለ ታዲያ ምን ትሰራለህ ልጆቹን ያዝ ብለውት ነው ያስገደዱት አላልሽም እና
ታዲያ እነሱ አስገድደው ካስያዙት እናንተውን በፍርድ አሸነፍን ማለት ጂጂ ምን ማለት ነው? በፖዚቲቭ ነው የምጠይቃችሁ ብቻ አለ ራሳችሁ ጋር እንድታወሩ። ይሄ ህዝብም እያየ ስለሆነ ህዝቡን just you remember that time ነው። ለፉጎራም ሆኖ ለረገጣ ችግር የለብኝ እና ለምን ነው ውሸታችሁን አፕዴት የምታደርጉት? ሰው ልጅ ውሸቱን ለመደበቅ ሲል ሌላ ውሸት ሲፈጠር እየጠፋ ይመጣል። እየጠፋችሁ ነው የመጣችሁት። ለኛ ለመኖራችሁ ለማሳየት ብዙ እንዳትደክሙ። ሊቭ የራሳችሁን ህይወት። እናንተ የምትሟሟቱት ልጄ ተጠምዳ ጊፍት እንዳታጣ ነው። ልጄ ተጠምዳ ጊፍት እንዳታጣ ብለሽ ላይፋችሁን ከምታጡ ለምን ስራ አሰሩ? go out። እጅም ቆሽሾ ቢሆን ጥርስም ተሰብሮ ለምን አሰራ? ከዛ በኋላ ራሳችሁን አታጡ። ለማንም መጠንቀቅ አያስፈልጋችሁ። you talk እንደዚህ ቀና ብለ እንዲህ ብለ ታወራለ። ሰፖርት ሊያደርግ ሲፈልግ ሰው ሰፖርት ሊያደርግ ከፈለገ ሰፖርት ያደርግ። በምንም እኔም መጠምዘዝ አይችልም። ሄለን እንትናን ስለተናገርሽ እንትናን ስለማትናገሪ ብሎ እኔን nobody control me because of ጊፍት ይቀንሳል ምናምን ብዬ የምከተል ሰው አይደለሁማ። አንቺ ጭንቀትሽ እኛን ልታስረጂ የምትመጪው ልጅሽ ምንም ይሄ ሚዲያ ላይ ያለ ሰው ፊት ከነሳት ለምን ልጄን እንደንትና አረጋታለሁ የሚል ህልም ስላለሽ እንደዚህ ቂጥ ከመላስ ወጣት ናት። ሚዲያ ላይ ሉዝ የምታረጊው ታይም እንደውም ረጅም ነው። ሁለት ስራ ከሰራሽ እኮ ዝንጥ ያለ ጭቅጭቅ የሌለው ስራሽን ሰርተሽ ብቻ ሲደክምሽ መተሽ የምትተኝበት እንኳን። እኔ አንድ ስራ ሰርቼ መጥቼ ላይቭ ላይ ማሳለፈው ዩቲዩብ ላይ ለሊቱን ስለሆነ እንደውም የእንቅልፍ ሰዓቴ ይዛባል። እውነት ለመናገር ሁለት ስራ ሰርቼ ስመጣ ማታ ስለምመጣ ኦሬዲ የእንቅልፍ ሰዓቴ የማይዛባ መተኛለሁ። እውነት ከነገርኩሽ እንደውም ሚዲያ ኢነርጂሽንም ሰዓትሽ ራሱ ነው የሚያዛባው። እናንተ ደግሞ ያንን ነገርም ስለማትፈልጉት ካንቺ የወረሰችው ሳምሪ አር መበጥበጥ ነው፣ ስራ መስራትን አይደለም። ትምህርት ምንም ነገር አልተማረችም ካንቺ ማሽሟጠጥን እኛ አንተንም በተግባር ነው እንጂ በወሬ አይደለም። እንደዛ ነገር ገባሽ? ያ እስቲ ስራ ላይ ፎከስ ታድርግና ዝም ብላ ትስራና ይሄ ቂጥ መለማመጡን ምናምን ነገር የሚሰማትን ስሜት ታይዋለሽ። ታይዋለ ምን አይነት ስሜት እንደሚሰማ ምን ያህል ረሃ እንደምትሆን። ሰው መቶ ካደነቀ ቴንኪው ስላለ ሰፖርት ካረገ በወጣ ይተካ ስላለ ግን ኖበዲ ኮንትሮል ሚ ዝም ብሎ ሊሰጠኝ ካሰበ ሁሉ ጊዜ እንዳደነኩት ወይም ደግሞ በውስጤ በክብር ይኖራል። ግን የሰጠኝ ምክንያት እንትናን ስለምሰድቢ ነው ስለማሰድቢ ነው ካለ እሱ የሰጠኝ በምክንያት ስለሆነ ያ የሰጠኝ ምክንያትና ብሩም ይዛል አድርጌ አመዛዝነዋለሁ። ሳማዝነው ብሩ ካለቀ እሱንም ተነፋለዋለሁ። ሲሰጠኝ ግን ኖ ሪዝን ከሆነ አይ ሪስፔክት ኤቭሪ ታይም ሁሉ ጊዜ። ምክንያቱም ምክንያት የለውማ። ሰውን ስትወደው በምክንያት መሆን የለበትም። ኖ ምክንያት አታውቀውም፣ ዝም ብለህ ትወደዋለህ። ያ ዝም ብለህ ትወደዋለህ። ያ ነው ሰውን ሲያፈቅር ሰውን ሲያገባ ለምን አፈቀርከው ሲባል ጥርሱ ነው አይኑ ነው ካለ ጥርሱ የረገፈ ቀን አያናግረውም ማለት ነው። ለምን እንደወደደው ሳያውቅ ሲቀር ዛቲስ ትሩላ። ሄለን እንትናን ሰድበሻል እንደዚህ ከሆንሽማ እንደዛ ተነፉ ተበዱ ነው የምላቸው። ምክንያቱም ሚዲያ ላይ ስመጣ እነሱን አላውቃቸው በጊዜው ነው ያወቅኳቸው። አለ ምክንያት ሰፖርት የሚያደርገኝን ሰው ነው አይ ሪስፔክት። እናንተ አሁን ቂጥ የምትልሱት የሥራ ዓላማ ስለሌላችሁ
ጂጂ እንደዚህ ገጣጣ ድዳም ሆነሽ የቀረሽው